አደርሽ? ሰላም አደርሽ? እንዴት አደርሽ? ሰላም አደርሽ? ምን አንኩ ነው የምትይው? እሺ አንቺ ደግሞ ወይ የኔ ምስታዩ ቁጭ ብዬ ነው ያደርኩት። እሺ ምን አባቴ እንዳደረግ ነው የፈለግሽው? ምን ላድርግ? ቁጭ ብዬ አደርኩ። ይሄ በዚሁ ቮሚቱ ቃሩ አንኮ ቢቀይርልኝ ብዬ ነው ወደዚህ መምጣቴ። ገና በ3 ወር እንዴት ሆኖ ታዲያ? አንቺ እንደው ምንም የምታውቂው ነገር እኮ የለም። ምን አለ አሁን የተፈጥሮ ማር ንጹህ የተፈጥሮ ማር ብትበይበት። ቃር ላልሽው ማሩ በባህሪው ቃርን የማጥፋት ሆድን የማረጋጋት ብግነትን የማቃጠል ስሜትን የማረጋጋት ባህሪ አለው። እንቅልፍ ማጣት ላልሽውም እንቅልፍን የማምጣት ባህሪ አለው። እንደምታይኝ እኔ 8 ወር ሊሆነኝ ነው እንቅልፍ አጥቼ አላውቅም። ፊቴም እንደምታየው እንዴት ጽድት ብዬ እንደምወጣ። እውነትሽን ነው። ታዲያ የት አገኛለሁ? በእናትሽ እንዴት ነው የማገኘው ይሄንን ማር? ቤትሽ ድረስ ነው የምታመጣልሽ። መገናኛ ድረስ ዲሊቨሪ ያላት በነፃ። ከዛ ደግሞ ከፍለሽ ቤትሽ ታመጣልሻለሽ። ስንት አልሽኝ? 0920 53 48 01 ነው ደውይላት። ነፍሰ ጥሩ የሚሆን ለህፃናት የሚጠቅም በጣም ንጹህ የትግራይ ማር አለ። ደውሉና እዘዙ። ጀሚሪያን ቢሆን ይሄንን ማር ስላልበሉ እኮ ነው ንጹህ የትግራይ ማር። የትኛው ብለህ ንጹህ የትግራይ ማር እንደገና አሁን ይሄንን ማር ስላልበሉ ብለህ የትግራይ እንደሆነ እንዲለይ ቢሆን አሁን እየሰራን ያለው ማር እየመዛንኩ ስለሆነ ይሄንን ብንለው ወይ ይሻላል እንደምሽ ይሄንን የመሰለ ንጹህ የትግራይ ማር ስላልበሉ እኮ እንደዛ ያሰቡት ትላለህ። አሁን በእናትሽ ከነወት ይሄንን ስላልበሉ ነው እኮ የንጹህ የትግራይ ማር ኧረ በይ አሁን በእናትሽ ይሄንን ስላልበሉ እኮ ነው ንጹህ የትግራይ ማር። አሁን የተሻለ ብያለሁ። ለምንድን ነው ለማለት የምትቸኩይው? እኔ ቆርጠዋለሁ እሷ ፓርት ዙማ